ሄሎ ዛሬም ኢስታንቡል ውስጥ ነን። ዛሬ ደግሞ የተለየ ታሪክ ልንገራችሁ። እዚህ ከኋላ የምታገኙት መስጂድ መጀመሪያ ሲሰራ ወይም ደግሞ ቢውልድ ሲደረግ ለመስጂድ ሳይሆን እንደ ቤተ ክርስቲያን ነበር ቢውልድ የተደረገ ወይም ደግሞ የተሰራ። ግን ደግሞ ከተወሰነ ጊዜ በኋላ የሙስሊም መንግስት ሲመጣ ያንን ቤተ ክርስቲያን ወደ መስጂድ ቀይሮታል። መጀመሪያ ጊዜ ሲሰራ ግን እንደ ዓላማችን ትልቁ ቤተክርስቲያን ሆኖ እያገለገለን እንደ ዓለም ይሄኛው ነበር ትልቁ ማለት ነው። በጣም ትልቅ እንደ ሙሉ ዓለም ትልቅ ቤተክርስቲያን ሆኖ እያገለገለ ነበር። ከዛ በኋላ ግን ከተወሰነ ጊዜ በኋላ ምን ይሆናል? የሙስሊም መንግስት ሲመጣ ያን ቤተክርስቲያን ወስዶ ወደ መስጂድ ይቀይራል ማለት ነው። ከዛ በኋላ ደግሞ ከተወሰነ ጊዜ በኋላ ሌላ የክርስቲያን መንግስት ሲመጣ ያንን ወደ ቤተክርስቲያን ይመልሳታል። ከዛ ደግሞ እንደ ቤተክርስቲያን እያገለገለ ነበርና ከተወሰነ ጊዜ በኋላ ደግሞ ምን ይደረጋል? እንደገና ሌላ መንግስት ሲል ወደ መስጂድና እንደዛውም ደግሞ እንደ ሙዚየም ሆኖ እንዲያገለግል ተደረገ። ስለዚህ እንደ ሙዚየምም እንደ መስጂድም ሆኖ እየተጠቀሙ ነበር። ከዛ በኋላ ለተወሰነ ጊዜ ከተዘጋ በኋላ እንደገና አሁን ደግሞ እንደ ፈረንጆቹ 2020 ላይ ወደ መስጂድ ሙሉ በሙሉ ወደ መስጂድነት ቀይሮታል እና አሁን እንደ መስጂድ እያገለገለ ይገኛል ማለት ነው። ስለዚህ እዚህ ውስጥ ስትገቡ ወደ ውስጥ ስትገቡ ማለት ነው ውስጡ ይሄንን ይመስላል። በጣም የሚያምርና በጣም ትልቅ የሆነ መስጂድ ነው። እኔ አሁን ወደ ውስጥ ገብቼ ነው ያለው ውስጥ ነው ያለው። ይሄ መስጂዱ ይሄኛውን ይመስላል ውስጡ ማለት ነው። እንደሚታዩት ውስጡ ይሄንን ነው። በተመሳሳይ ሰዓት እዚህ ጋር ወርሺፕ እየተደረገ እንዳለ ውስጥ ቡሃ ከኋላ እንደሚታዩት ወርሺፕ እያደረጉ ወይም እየሰገዱ እያለ በዛው ደግሞ ለቱሪስት ክፍት ሆኖ ቱሪስቶችም እንደዚህ በብዛት ገብቶ ቦታውን ይጎበኛሉ ማለት ነው። ስለዚህ ይሄ ቦታ ለአሁኑ ለወርሺፕም ሆኖ ለቱሪስቶች ክፍት ነው ማለት ነው። አክቹአሊ ይሄን እኔ ያለሁበት ቦታ የምትገቡት ለወርሺፕ ነው፣ ግን ደግሞ ቱሪስቶችን መግባት ትችላላችሁ። ግን ደግሞ ሌላኛው ለቱሪስት ብሎ የተዘጋጀ ሌላ ሌላኛው ቢልዲንግ ማለት ነው ወደ አንደኛ ሁለተኛ ፎቅ አለ። ወደዛ ሲተቡን ሌላኛው ከታሪክ ጋር የተያያዘ ብዙ ነገሮች አለ እንደሚታዩ ማለት ነው። እነዚህ ቦታ ላይ መሄድ ከፈለጋችሁና ማየት ከፈለጋችሁ በሌላ በር ነው የምትገቡ። ግን ደግሞ እዚህ እኔ ያለሁበት ቦታ እዚህ ማምጣት ከፈለጋችሁ ማምጣት ትችላላችሁ። መግቢያው እዚህ ለማምጣት ፍሪ ነው። ግን ደግሞ ሌላኛው ሙሉውን ማየት ከፈለጋችሁ ደግሞ ትከፍላላችሁ ማለት ነው። እንደ ቱሪስት ትከፍላላችሁ። እኔ እንደ ቱሪስት ሳይሆን እንደዚህ ሀገር ነዋሪ ነው እዚህ ገብቼ የሚቀርጸው ለዛ ነውና ይሄ በጣም የሚያምር ቦታ ነው። በጣም የሚያምርና ያኔ በተሰራበት ጊዜ ዓለማችን አንደኛ ቤተክርስቲያን ሆኖ እያገለገለ ነበር። አሁን ደግሞ በጣም ውብ የሆነ መስጂድና በጣም ቱሪስቶች መጥተው የሚጎበኙት ቦታዎች አንደኛ ይሄ ቦታ ነው ማለት ነው። አሁን ያኔ ቤተክርስቲያን ነበር፣ አሁን ደግሞ መስጂድ ነው። በጣም ታሪካዊ የሆነ መስጂድ ነውና ውስጡ ስትገቡ ምንድነው እዚህ ጣራ ላይ እንደሚታዩት ሌሎች ስሞች አላሁ አክበር አልহামዱሊላህ እና ሌሎች ነገሮች ጣራ ላይ እንደዚህ የሚታዩት ነገሮች እንደዚህ ያልነበሩ ምን ነበሩ? የማርያም እና ሌሎች ክርስትና እምነት የሚወክል ሌሎች ምስሎችና እንደዛውም ደግሞ ሌሎች ጽፈቶች እዛ ላይ ተጽፎ ነበር። ግን ከተወሰነ ጊዜ በኋላ ወደዚህ ሲቀየር ምንድነው የተደረገው? ያ ሁሉ ከዚህ ሪሙቭ አደረጉትና ቀጥታ ወደ እነዚህ ስሞችና ጽፈቶች ቀየሩት ማለት ነው። ከዛ እንደሚታዩት ይሄ አሁንም በጣም ትልቅ የሆነና አካባቢው ላይ እንደሚታዩት በጣም ቢዚ የሆነ አካባቢ ነው። ከዓለማችን ላይ ቱሪስቶች ይሄንን ቦታ መጥቶ እየጎበኙ ይገኛሉ ማለት ነው። በጣም ቦታው የሚያምርና ከኋላ እንደሚታዩት ማለት ቦታው በጣም ያምራል። ግሪን የሆነና ውስጡ ስትገቡ ደግሞ መስጂዱ በጣም ትልቅና ውብ የሆነ በተለያየ ልዩ የሆነ ላይት አለው እና አሰራሩ ደግሞ ቅርጹ በጣም የተለየ ነው። በጊዜ ውስጥም እድሳት ቢደረግለትም ግን ደግሞ የድሮ ቅርጽ በመሆኑ አንፃር በጣም አሪፍ የሆነ ውበት አለው ማለት ነው። ውስጥ ገብታችሁ እንደምታዩት ደግሞ እዚህም አሁንም ማለት ነው ቱሪስቶች ገብተው መጎብኘት ትችላላችሁ። ሙሉውን ከፍላችሁ ትገባላችሁ እንደ ቱሪስት ከሆናችሁ። ከዛ ደግሞ ቱሪስት አይደለሁም ለጸሎት ነው ወይም ለሰላት ነው የሚገባ ካላችሁ ደግሞ ያስገባል። ከፈለጋችሁ ገብታችሁ ማየት ትችላላችሁ። ግን ደግሞ በተመሳሳይ ሰዓት እናንተ ገብታችሁ እየጎበኛችሁ ባለበት ሰዓት ሌላኛው ደግሞ እዛው ላይ ምን እየሆነ ነው እየተሰገደ ወይም ደግሞ ጸሎት እየተደረገ ታገኛላችሁ ማለት ነው። እና ይሄ መስጂድ አሁን እንደ መስጂድና እንደ
ሙዚየም እያገለገለ ይገኛል ማለት ነው። ግን መጀመሪያ ይሄ ቦታ ሲሰራ ምን ነበር? ቸርች ነበር። ይሄ ከየት የመጣ ነው? ከታሪክ የመጣ ስለ መስጂዱ ነው ማለት ነው። ከዚህ ቀጥሎ ደግሞ ውጭ ላይ ሌላው እዚህ አካባቢ ላይ ከኋላ የሚታገኙት ሌላ መስጂድ ይኖራል። ወደዛ እየሄድን ያለው ወደዚህ ማለት ነው። ይሄኛው መስጂድ ደግሞ ምንድነው? ሙሉ በሙሉ መስጂድ ነበር፣ ግን ይሄኛው በጣም ትልቁ የሚባል መስጂድ ነው። እዚህ ኢስታንቡል ውስጥ የሚገኘው በጣም ትልቁ መስጂድ ነው። ይሄም ውስጡ ስትገቡ በጣም የተለየ ኢንስትራክሽን ያለውና በጣም ቢውልድ የተደረገ በልዩ ሁኔታ ቢውልድ የተደረገና በልዩ የተሰራ እና በጣም ትልቁ መስጂድ ነው። አሁን ኢስታንቡል ውስጥ ከሚገኙ አንዱ ትልቁ ማለት ነው ይሄኛው ነውና እንደምታዩት በጣም በቱሪስቶች ቢዚ የሆነ ሰፈራ ነው። በጣም ልዩ ቦታ ነው። ምናልባት ወደ ቱርኪ ወደ ኢስታንቡል ከመጣችሁ ይሄንን ቦታ ሳትጎበኙ እንዳትመለሱ ማለት እፈልጋለሁ። ከዛ ቀጥሎ ኔክስት ሳምንት ወደ አንካራና ወደ ኢዝሚር እየሄድን ስለሆነ እዛ ሄደን አንድ ላይ እንጎበኛለን። በተለይ ደግሞ ሌላ እዚህ ማለት የሚፈልገው ነገር ካለ መልእክት አለኝ። እሱ ደግሞ ምንድነው? ወደ ዱባይ መሄድ ለምትፈልጉ ሰዎች በሙሉ ዱባይ ሄዳችሁ መስራትን ብትፈልጉ ያም ደግሞ ፍሪላንስ ቪዛን ብትፈልጉ ያለ ማለት እዛ ሄዳችሁ ለሁለት አመት የፈለጋችሁን ስራ ራሳችሁ መርጣችሁ መስራት ከፈለጋችሁም ካምፓኒ ኮንትራክት ከፈለጋችሁ ሙሉውን ፕሮሰሱን እኛ እናደርግላችኋለን። በፌስቡክ እዚህ በሚታዩት በፌስቡክ አካውንት መጣችሁ ኢንቦክስ አድርጉን። ከዛ በኋላ ደግሞ ሙሉ ፕሮሰሱን እና ሙሉ ነገሩን እነግራችኋለን። ደግሞ ስለ ፕሮሰሱና ክፍያው ሌላ ነገር ከፈለጋችሁ ቪዲዮ ሰርቼ ለቅላችኋለሁ። ይሄንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።